ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? ይህንን ቪዲዮ የምትመለከቱ በአገር ውስጥና ከሀገር ውጪ የምትገኙ ወንዶችና ሴቶች ልጆች አንድ መልእክት ይዤላችሁ ወደ እናንተ ብቅ ብያለሁ። እንግዲህ እንደሚታወቀው እግዚአብሔር በለውጥ የሚያምን ለለውጥ የሚሰራ የለውጥ አምላክ ነው። መጽሐፍ ቅዱስ በሮሜ መጽሐፍ ምዕራፍ 12 ላይ ሄዳችሁ በምትመለከቱበት ጊዜ የእግዚአብሔር ቃል ሲናገር በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ልብ የሚለውን ቃል እንግሊዘኛው እዛው ክፍል ላይ ማይንድ የሚለውን ነው የሚጠቀመው። እንግዲህ አይምሮ ወደሚለው ወደ አማርኛው ሲመጣ ይሄ አይምሮ የሚለው ወይም ማይንድ የሚለው ክፍል ሶስት ክፍሎችን ወይም ሶስት መሰረታዊ ነገሮችን የያዘ ነው። የመጀመሪያው ስሜት፣ ፈቃድ፣ ዕውቀት። አይምሮአችን ስሜታችንን ይዟል። አይምሮአችን ፈቃዳችንን ይዟል። አይምሮአችን ደግሞ ዕውቀታችንን ወይም የዕውቀት ክፍላችንን የያዘ የሰው ዋነኛ ሴንትራል ክፍሉ ነው። እንግዲህ መጽሐፍ ቅዱስ በትክክል የሰው ልጅ መለወጥ አለበት ብሎ አበክሮ ከሚናገርባቸው ክፍሎች መካከል አንዱና ትልቁ የሰው ክፍል አይምሮ ነው። ሰው ማለት አይምሮ ነው። እግዚአብሔር ሰውን from the beginning ሲፈጥር ሰውን እግዚአብሔር በመልኩና በምሳሌው ሲፈጥር እግዚአብሔር የሰው ልጅ ማሰብ እንዲችል አድርጎ ነው የፈጠረው። የሰው ልጅ ደግሞ የሚያስብበት ዋነኛ ክፍሉ አይምሮ ነው። አይምሮ የሰው ሴንትራል ክፍሉ ነው፣ ሴንትራል ፓርቱ ነው። ሰው በአይምሮ ነው መለወጥ ያለበት። ስኬት መቼም የሚጀምረው ከአስተሳሰብ ነው ወይም ደግሞ ከሰው አይምሮ ክፍሉ ነው። እንግዲህ ሁልጊዜ ለኤክስተርናል ፋክተሮች የኢንተርናል ለውጥ የኢንተርናል ሰክሰስ ትልቅ አስተዋጽኦ እንዳለው እናምናለን። እግዚአብሔር እንድንለወጥለት ይፈልጋል። መለወጥ ያለብን ደግሞ በአይምሮአችን ነው፣ በአስተሳሰባችን ነው። የሰው አስተሳሰቡ ሲለወጥ ስፒቹ ይቀየራል፣ እይታው ይቀየራል፣ ባህሪው ይቀየራል፣ ላይፍ ስታይሉ ይቀየራል፣ አካሄዱ ሁሉ ይቀየራል። መለወጥ ያለብን በአይምሮአችን ነው። ማይንድ ሴታችን መለወጥ አለበት። ማይንድ ሴት የምንለው በሰው አይምሮ ውስጥ ያለ አስተሳሰብ ሲሆን ይህ አስተሳሰብ የሰውን ህይወት፣ የሰውን አኗኗር፣ የሰውን ባህሪ፣ የሰውን ነገውንና ወደፊቱን ይወስነዋል ማለት ነው። ስለዚህ ዛሬ በአይምሮአችን ውስጥ ያለውን አስተሳሰብ መቀየር የምንፈልግ ከሆነ ብቸኛው መንገድ አንድና አንድ ነው፣ እርሱም የእግዚአብሔር ቃል ነው። ስለዚህ እንዲህ እላችኋለሁ፣ ትውልድ ሆይ ወደ እግዚአብሔር ቃል እንመለስ፣ በእግዚአብሔር ቃል አይምሮአችንን እንለውጠው። አይምሮአችን ሲለወጥ ህይወታችን ይለወጣል። ህይወታችን ሲለወጥ የህይወት ስታይላችን ይቀየራል፣ አኗኗራችን ይቀየራል። የሰው ትልቁ ትሬዠሩ ያለው አይምሮ ውስጥ ነው። ለለውጥ የለውጥ መልእክተኞች ሆነን እንነሳ። ይህም የሚጀምረው ካስተሳሰብ ለውጥ ነው። ሻሎም